ንገረው ምከረው እምቢ ካለ መከራ ይምከረው ነው የሚሆነውና ይሄን ሁላ ተነግሮ ካልገባ ካልተማርክ አንተ ምንድነው ማለት ነው የችግር አንቴና ነህ ማለት ነው የችግር ልክ እንትና እንደሚለው የችግር ሳተላይት ነህ ማለት ነው እግዚአብሔር ሜትሮሎጂ ናት ይሁን እኔ አንድ አሁን የተረጋጋሁት ትልቅ ሰዎች ያዩኛል ማለት ነው ያልኩ ሼም ያዘ ይመጣ ያው መጥፎ ቃላቶችን ልናገር ከቀልብ እንትን አልኩና ከቻልኩኝ ሶፎዬን ገጠም አድርጌ የለም ቁም ነገር ዜና እናሰማለን ጤና ይስጥልኝ እኔ ወያ ረቢ ጋይስ አንድ ቀን መጽሐፍ ቅዱስ ያላነበበን ሰው በአንድ ጊዜ ዘሎ ቄስ ማድረግ ከባድ እንዴ ይሄማ ከግንዛቤ ይግባልን ጠበቃ ካዩ የውነት ጠበቃ ግን ለምንድን ነው ሌላ ስራ ማሰሩት የለም ስራ የለም ራተከይት ወዘግቡታላችሁ ጋር ታታ እንዴ ሌላ እንጀሮ ወንድ ደለጋን እንጀሮ እንዴ ሌላ ስራ የለም እንፈልግ እንዴ አረ ታውን ሃይ እንዴት ነው ጋይስ አንድ ቀን መጽሐፍ ቅዱስ ያላነበበን ሰው ቀጥታ ዳይሬክት ወደ ጳጳስ እንዴ አገልጋይ መጀመሪያ ቤተክርስቲያን ራሱ ይሄድ እስቲ ቅዳሜና እሑድ እንኳን ይሄድ ከዛ በኋላ ደግሞ አገልጋይ ይሆናል ከዛ በኋላ ደግሞ ዳቆን ምናምን ስቴፕ ባይ ስቴፕ አለው ራይት እንዴ ስቴፓችን እንኳን ይተበቀልን እንጂ ጊዜ ይሰጥ ሃይ እኔ እኮ ትልቅ ሰዎች እየሰማኝ እያፈርኩ ነው እኮ እያፈርኩ በቃ ያ ቴንክ ዩ ፎር እንትን ግን እኔን የእውነት ከጎኔ ለመቆም እንትን ካላችሁ እኔን ደግፋችሁ እሱን አትቃወሙ ለኔ ላይ ኤቪደንስ ነው የሚሆነው እሺ ያ እኔ ላይ ኤቪደንስ ነው ለምን በመናገረው ነገር ላይ እናንተ ስለምትተነትኑት ይሄው እሷ በተናገረችው ተብሎ ሌላ ነገር ውስጥ ነው እሺ የሚገባው ያ የኔ ቪዲዮ ብቻ ሳይሆን የእናንተም ነው ለምን እኔ ላይ ተደግፋችሁ ነው አስተያየት የምትሰጡት አይደል እሺ ያ እና ለጊዜው ማለት ተረዱኝ እሺ ያ ማስረዳት ትችላላችሁ አይ ነው የዛ ብቃት አላችሁ ግን አትሳደቡ እሺ ቴንክ ዩ ፎር ስታንድ ያ እስቲ ምን ብለን ያቆምነው የሆነ ሼም ይዘኛል አሁን የሆነ አፌን ልከፍት ስል እኔ ሌላ ሰው ላይ እንኳን እንደፈለኩ ማውራት ይችላል መብቴ ነው እኮ ግን ለራሴ ሼም ያዘኝ በቃ አሁን ኮምቦላ እኮ በሱ ደረጃ ያሉ ሰዎች ከማጋን የተጋጨው ሲባል እኔ ነው ያለውና እሱን ማስገመት ነው ገባች እሱን ማስገመት ስለሆነ እሱ እንዳስከበረኝና እኔ ለምን አላስከብረው እንደገና በዛውስ ደግሞ ራሴ ነው ማስከበር ቶፒክ ላይ እንኳን እናወራለን ግን በዛ ዘይቤ አይደል በድሮ ዘይቤያችን አይደል እንጂ እያንዳንዱ ቶፒኮች ላይ እናወራለን ኢንሳይደርም እንዳለ እሺ እናንተ ዱባይ አልናፈቃችሁም ግን አልናፈቃችሁ የሆነ ቡርጅ ከሊፋ እንዴት ነው ፎቁ ላይ ቀለም ተቀባ እንዴ የሆነት ያው ቀለም ነው የሆነት ምንም ቀለሙ እንኳን አልተቀየረም የሆነት አረ በስማም ስሙ ጋይስ ድዳም ፋሚሊ ማለት ነው ጂጂ ሰው ከዱባይ በሚወጣበት ሰዓት አሁን ዱባይ ሄደች ሰው እኮ ከዱባይ የሚወጣበት ሰዓት ነው ለምን የቱሪስት ብርና ምናምን ትራንስፖርት ቲኬት ርካሽ ስለሆነ በዚህ ሰዓት ጌሙን ተጫወተች ብሩ ሳያልቅ ሄደች የሚያናግራት ሰው አጣ ምግብ ቤት አበባ ተሰጥቷት ያን አበባ የሆነ ሰስፔንስ መፍጠሯ ነው አልጋ ላይ ፍቅረኛን የሰጠኝ ለማለት ምግብ ቤቶች እኮ እንደዚህ የሰጧት አበባ እንደዚህ አልጋ ላይ እንደዚህ ያስቀመጠችው ከዛ ከማጋን ያለችው ከፍቅረኛ ጋር ያለችው እንደ ምናምን ተብሎ እንዲታሰብ የለም ከዛም ቪዲዮ ወደ ኋላ ሳየው ለካ ምግብ ቤቶች ነው ዌልካም ብሎ የሰጧት ምግብ ቤቶች ለካ አልጋ ላይ ነጭ አልጋ ላይ ትልቅ አልጋ ላይ ስሬፍ ነው ምናምን ላይ እንደዚህ አስቀምጠው እንደዚህ አይኑን ታይዋለች አበባው ፍቅረኛን የሰጣት እንደ ከማጋን ያለችው ሰስፔንስ መፍጠሯ ነው አበባውን እኮ ምግብ ቤት ወጥ ቤት ነው ከተሰጣት ወጥ ቤት
ያቺ ሬስቶራንታ ትላለች። ያችን አሮጊት ያው ትልቅ ሰው ናት። ምንድነው የስድብ ነው እንዴ? ትልቅ ሰው ናት። ትልቅ ሰው አሮጊት ነው የሚባለው። ወጣት ስትሆን ደግሞ ወጣት ነው የሚባለው። እና ያቺ አሮጊት የታለች? አጠገቧ ልሂድ። የለችም እኮ ሴትዮዋ እኮ ሲንጋፖር ነው ያለችው እኮ። ሲንጋፖር ነው ያለችው። ሲንጋፖር አለ። ምን ነገር ነው? ታይላንድ ባለፈው ነገርኳችሁ አይደል? ታይላንድ ቦቶክስ ተወግተዋል የተባለው። ቦቶክስ ተወጉ ሙሉ ፊታቸው። ምክንያት ባንኮክ ነው ያሉት። ምክንያት ይሄ የራስ ምታት ምንድን ነው የሚባለው? ጋንግሪ እግር የሚቆረጥ ነው። የራስ ምታት ምን ነው የሚባለው? በተደጋጋሚ የሚመጣው እኔ ይዞኝ ስለማላውቅ አላውቁ። ጋንግሪ የእግር ላይ ምናምን የቁስል መቆረጥ ምናምን ነው። ምን ነው የሚባለው? ይሄ የራስ ምታት ማግሪን። ኦኬ፣ የያዛችሁ ሰዎች ጻፉት፣ እኔ ታውቀዋል። በዛ ምክንያት ሙሉ ፊታቸውን ቦቶክስ ተወጉ። እኔ ስድብ አይደለም ስድብ እኮ አይደለም። ኢንሳይደሮች ግን እናንተን ይዤ ገደል ለገና ምግብ አትንገሩኝ ስል መጥተው ይነግሩኛል። ከዛን አፌን ይበላኛል እንደዚህ። እና ጂጂ ምግብ ቤት ህፃን የሰጣትን አበባ አልጋ ላይ አስቀምጣ አበባው እንደዚህ ታደርገዋለች። በሰባራ ፎሌ የማይጠብቅ ምናምን የለም በሰባራ ፎሌ ውሃ አይጠለቅም እኔ ወድሃለሁ አንተ ግን አታውቅም አይነት ነገር የለም። ከዛ ማን የሰጠው ብዬ ወደኋላ ሳይ ህፃን ልጅ በገነገ አንዶፍቴ የሚል አበባ ነው የሰጣት እኮ ህፃን ልጅ። በእሷ ቤት አሁን ሰስፔንስ መፍጠሯ ሲጀመር እኮ ርካሽ ስለሆነች ነው እኮ ይሄ ጌም የተጫወተችበትን። አሁን ዱባይ ላይ ትኬት ምናምን ርካሽ ስለሆነ በጣም ሙቀት ህዝቡ የሚወጣበት ሰዓት ነው። ባይዘወይ ይወጣል። አሁን ከጅቡቲያኖች ወደ ድሬዳዋ ነው የሚመጡት እንደዚህ አይነት ሙቀት ሰዓት። ወደ ጅቡቲ የሚሄድ ሰው ብር በደም የሌለው ሰው ነው ባይዘወይ በዚህ ሰዓት። ዱባይም የሚሄድ ሰው ዱባይ ያሉ ሰዎች እረፍት የሚወጡበት ኃይለኛ ሙቀት ስለሆነ እሷ ደግሞ በዚህ ሰዓት የሄደችው ዱባይ ሄደች የሚባለውን ስሙን ትፈልጓለች። ግን እንትኗን የለም ብሯን እንትን በሚያደርግ ማለት ነው። ሆቴሎች ርካሽ ናቸው፣ ትኬት ርካሽ ነው። እዛ ሴት ጌም የተጫወተችው ኤግዛክትሊ ይህንን ታርጌት አድርጋለሁ። ከዛ ይህንን ማናየበት ብላ እንትን ሆቴል አሉ ቢፌ ነው የሚቀርበው። ሳያዩዋት እንደዚህ ድብቅ አድርጋ ሩማ ውስጥ ታደርጋለች። እራት በብር ነው የምትከፍለው እና የምትበላው። እራት ለምሳ ያስገቡትን ትበላለች። የእውነት እራት ለምሳ ያስገቡትን ለቁርስ ያስገቡትን ትበላለች። ፍሪጅ ውስጥ አረጋይክ እዛ ሴት እካካ እቺ ቡርጂ ከሊፋ የሆነ ሴት ያንቺም ብሎ ቡርጂ ጋይስ ተባርጉ ኮፕሊንግ አርጎ ሳርች የሆነ ነገር ሳይ ደነግጣሉ። እና ምን ነበር ሌላ እስቲ ችግር የለው ምን ነው በአንድ ጊዜ የነሱ ነው እንዲያገሩ ዱባይ እንኳን የኢንተርናሽናል የቱሪስት እንትንና የመገበያ እንትናት እኮ ሄደን አንገዛም እንዴ አንቃኝም እንዴ ሰነበት የዱባይ ገበያ አንልም እንዴ? ታው እንጂ ጋይስ ስንት ደቂቃ 25 ደቂቃ ወደ 30 ምናምን እንትን እስቲ ረግን ራስሽን ምን አረኩኝ እንትና ዮሴፍ እንትና ምኑን ነው ማየው ምኑን ዮኒ ግን አንድ ጥያቄ ልጠይቅ። ሄለን በመጥፋቷ ደስ ብሎኛ ምናምን ብለ ደስታህን ማዲያት ቡግ ብሎ እስከሚታይ ድረስ ስትፋተግ ነበር። ሀብታሞንክ በዚህ 4 ቀን ውስጥ በኔ መጥፋት ያገኘው ብር አለ እኔ አንጠባጠብኩልህ መሰለኝ የምትልሰው እኔ ያመጣሁትን ቶፒክ ላይ ነው ስትገርብ የምትውል
ገብቷል። አንተም ሀቅ ኖሮ አንተም ንጹህ ሰው ሆነ እኔ ያልኩት አልቀረም እኔን እንደዛ ብለሽ ስታወራ በጣም ነው የገረመኝ። በውስጡላ መጥቶ ጻፈልኝ። ምን አለ? ትዝ ይልሻል ያኔ እንደዛ ብለሽኝ ብሎ ሲጽፍልኝ አንተ ቅንቅና ሁለተኛ መተህ እዚህ ቤት እንዳትቀላወጥ ብዬ ቦለኩት። ትላንት ፈታችሁት እንዴ ጋይስ? እሺ እሱም ማለት ነው ንጹህ ሰው ሆኖ ንጹህ ሰው ከኢትዮጵያ ዘር ጨርሰው በአልፋቤት አበቦች አንድ ቀን የሺዎች አንድ ቀን ፋጡማዎች አንድ ቀን ከዲጃዎች አንድ ቀን እያለ ጠብሶ እየበላቸው እሺ እሱም ንጹህ ሰው ሆነ። የኔ ሀቅ ደረሰ። እግዚአብሔር ቁሻሻ እኔ ሚኪ የሚባለው የአምቼ ሰለሞን ወንድምን ለጥፎ ሲሰድበው አንተ እንኳን ለራስህ ሳትቆም እኔ ነበርኩኝ ከሙሉ በሚኪ ምክንያት ከሙሉ ኤርትራኖች ጋር ስጣን ላይ ነበረው እዚህ ሚዲያ ላይ ያለው ገብቷል። የእናት ፎቶ ጆከር ለጥፎ ሲሰድብ ሚዲያ ላይ እንኳን ቲክቶክ ላይ እንኳን ሳልመጣ ዩቲዩብ ላይ እንደዛ ስወርድበት የነበረ እኔ ነበርኩ። አንተ ቁሻሻ ገብቷል። እኔ ነበርኩ ስቆምልህ የነበረው። ይሄ የሚያሳየው መቆምና ለመቆም አይደለም፣ ምን ያህል በእኔ እንደምትቀኑ ነው ያየሁት። ከኋላችሁ እየመጣው ዩቲዩብ ላይ አፈናቀልኳችሁ። ቲክቶክ ላይም ያጣ ይደርሰናል ብላችሁ ትፈራላችሁ። ያ ብቻ ነው የታየኝ። ባይዘው እድል እኮ ሰጥቻችሁ ነበር 5 ቀን ራይት። ሀብታም ህይወት ተቀየረ፣ ማዲያት ለቀቀ። ቅንቅና ምቀኛ ስለሆናችሁ ነው ከኋላችሁ እየመጣ ከናንተ ትልቅ የሚያደርገኝ። ከናንተ በተለይ ካንተ ከጂጂ ምናምን እናቴ ተምት ሁሉ ቀን ከፍ እንዳልኩ እኔ ያለኝና የሌለኝን ነገር ቆም ብዬ የማየት እንደዚህ ደንታ ስለሌለኝ ነው እንጂ እናቴ ትሙት በልጣችኋል። በጣም ነው የምበልጣችሁ፣ በጣም ነው ማሽከረክራችሁ። ተስፈኛ እዚህ ከምታለቀልቀው ልንገር ጅን ነው እግዚአብሔርን። እኔ ቤስት ጓደኛው ልሆን መስፈርቱ ነኝ ብዬ ነው የማስበው። መስፈርቱ ነኝ። ቢያንስ እንዳንተ ትሪ ለመጥረግ ዝግጁ ሰው አይደለሁም። እኔ ስታወራ ነው ማዳምጥ፣ ያለህን እየሰማው አይደለም ማዳምጠው ነው ሰው። ካመንከኝ ተጠንቅቀህ ለኔ ተጨንቀ የምታወራ ሰው አይደለም። ፍሪደም በጣም ኮምፈርት የምሰማ ሰው ነኝ እኔ ለጓደኛ ወይም ደግሞ ላመነኝ ሰው ካመነኝ ማለት ነው። ታክቲክ ያሰበ ቀን ነው እኔ ደግሞ ሰይጣን መሆን። እናቴ ትሙት እዚህ ካለቀለቃችሁት እግዚአብሔር እኔን ይመርጠኛል። የእውነት በእርግጠኝነት ነው የምነግራችሁ። ተስፈኞች አሌክስ ማን ነው አንቺን የሚያምንሽ? ልብ ያለው ነው የሚያምነኝ። ተንኮለኛ ያልሆነ ሰው 100 ኪሎ ልብ ያለው ሰው ያ ሰው የሚያውቅ ሰው ነው የሚያምነኝ። ሰው የሚያውቅ ሰው ይሄ አለሌው ምናምን አይደለም። ሰው የሚያውቅ ሰው የሰው ትርጉም የሚገባው ሰው እኔን ያውቀኛል። ሲሪየስ አይኖቼን ያቸው ርቀህ ከጥላቻ የሚባል ዘፈን አለ። ያ እና ሄለን እንደዚህ ያለች ጋይስ እኔ ምንድነው የሆንኩት?
ሄለን ሐቄ ተመለሰ ምናምን። እኔ እኮ ጋይስ ለራሴ አንድ ላጠራቅማችሁ ብዬ ነው ዝም ያልኩት። ሁለት የሰው ልጅ የመጨረሻ ታርጌቱ ምን እንደሆነ ማየትን እየፈለግኩ ነው ዝም እምላችሁ እንጂ ሄለን ወድቃ ወይ ተነስታ ምንም ሆኜ አይደለም። ምንድን ነው የሆንኩት? ይሁን እስቲ ምንም ሆነ ነው የሚመስላችሁ በዚህ እንትን ውስጥ እስቲ ግምታችሁ። ወይ ሞናሊዛ ምንም ሆነ ነው የመሰላችሁ? ዲፖርት ጋይስ እኔ እኮ ዜጋ ነኝ እኮ ለምን ነው ዲፖርት የምደረገው? ሴቶችን ደፍሮ ምን ያለ ወንድ እንትን ያረገ ሁላ እኮ አሉ እኮ ከእስር ቤት ወጥ ለምን ነው ፎር ዋት? አንድ ዜጋቸው አንድ ለሀገራቸው ታውቃላችሁ ውጭ ሀገር ላይ ለወላጆች ደንታ የላቸው ግን ሀገር ተረካቢ ልጅ ነው እኮ የሰጧቸው አይደል? በአነሰም በዛ ለምን ዘበኛ አይሆንም? ራይት ያ ለምንድን ነው እንትን የሚሆነው? ለምን ወደ ዲፖርት ፎር ዋት? እኔ እኮ ዩናይትድ ኔሽን አምኖ እዚህ ያመጣኝ ነኝ እንጂ እኔ እዚህ መጥቼ እኮ አይደለም ወረቀት የወሰድኩት። ስመጣ እንኳን የወረቀት ኖሮኝ ነው ከመጣሁት። አይ ዶንት ሃቭ እኮ እንደዚህ አይነት ወረቀት ችግር እኮ የለብኝ። ከየመን እኮ ዩናይትድ ኔሽን አምኖብኝ ነው ከያመጣኝ። እዚህ መጥቼ እኮ እጄ የሰጠው ሰው እኮ አይደለም። እዚህ ሀገር መተ እጅ ከሰጠ ማለት አሁን በዩናይትድ ኔሽን ምን አለ? አንደኛ ሀገር፣ ሁለተኛ ሀገር፣ ሶስተኛ ሀገር ይባላል አይደል? አንደኛ ሀገር አይደለም ይሄ። አንደኛ ሀገር ማለት መጀመሪያ መተህ እጅ ሰስሰጥ የመጀመሪያ ሀገርህ ይባላል። ሁለተኛ ሀገር የመጀመሪያ ሀገርህ የወጣህበት የራስህ ሀገር ትውልድ ሀገር ነው። ሁለተኛ ሀገር ለኔ እኮ እንደዛ አይደለም። እኔ እኮ ከየመንም ያመጣኝ ዩናይትድ ኔሽን ነው። ዛት ሚንስ ካምፕ የገቡ ሰዎች በየቀኑ ግምገማ ይደረግባቸዋል። እኔ እኮ ያ እንደዚህ አይነት ግምገማ የሌለብኝ ሰው ነኝ እኮ። ለዛ ደግሞ ወረቀት ላይ የሌለ ይቅርታው ለኮ ጠይቄያለሁ። እኔ እኮ ጠይቂ እኮ የለኝም እኮ መጸጸቴን እኔ ብቻ አለም እናንተ ራሱ ኦዲየንሶች ገብታችሁ የተሳሳት ነው አብረንም ብላችሁ አሳይታችኋል። ብቻዬን አይደለም ወይ ለድራማ አይደለም። ገባችሁ? ኃላፊነት አልተሰማም እንዳይባል ያን አድርገናል። የእውነትም ስተት ነው እዛ ሴት በዛ ውስጥ ደግሞ ትልልቅ ሰዎች እንዳውቅ አድርጎኛል። እንደገና ደግሞ የእውነት አይ እኔ ለካ እንደዚህ አይደለሁም ብዬ ራሴ ላይ የሆነ አሁን እኮ ለመስተካከል በምን አይነት መንገድ ቶፒክ እንደማወራ እንትን ነው የሚባለው ድክድክ እንደዛ ነገር ላይ ነው ያለሁት እንጂ እኔ ሌላ ነገር ላይ አለማውራት እኮ ነገር አልተገደብኩም። ምንም ነገር እኮ አልኩ ምንም አልኩ። ምክንያቱም ዝም ብሎ ጋጦጥ ሰው እጅ ላይ አይደለም የወደኩት። ያው ለዛ ነው ጅንኑ የሚያልኩት። በጣም ህይወትን ያየ ሰው ነው። 13 ዓመት እስር ቤት የነበረ ሰው ነው። ጨለማ ቤት ውስጥ የታሰረ ሰው ነው። እስር ቤት ከማጋ እንደሚያገናኘው ሳያውቅ የእስር ቤት ጓደኞች ያለው ሰው ህይወት ምን ማለት እንደሆነ እዚህ ካለነው ሰዎች የበለጠ ይበቅ ይገባዋል። ያንን እርግጠኛ ሆኜ ነው የሚገርማችሁ እንዲህ ተደላደየ የተቀመጥኩት። በዛ ውስጥ ግን እናንተን የታዘብኩት እንጂ ምንም አልሆንኩ። ምንድነው ሌላ መታሰርም አትታሰርም እሱ የለም። ይሁን ሀገር ቤት ትገባል። ሀገር እኮ አለ አይደል እንዴ? የፈለገ ቢሆን ሀገር ቤት ገብቼ ዝም ብዬ እጄን አጣጥፌ የምቀመጥ ነው የሚመስላችሁ? እግዚአብሔር እግዚአብሔር እሳትን አመድ ወለደው ነው አመድ ምናምን የሚባል ነገር አለና ሰዎች ሲወለዱም ባለጌ አይደሉም። ሰው ከእናቱ ወድ ሲወለድ ጀምሮ ሲወጣ ጀምሮ ባለጌ ሆኖ አይደለም የሚወለደው። እሺ
እርግጠኛ ነኝ መግባቴን እንኳን ለቤተሰብ አልናገር። ከዛ በኋላ ነው የሚሰሙት። እና እናንተ ባሰባችሁት ነገር ውስጥም አይደለም። እሺ የሆነ ትልቅ አደጋ የመሬት ንደት የመሬት ምናምን አይደለም። እንደገና ማየት ያለባችሁ ስሙን እንኳን መጥራት የሚከብድ ከትልቅ በኢትዮጵያ ብቻ ሳይሆን በዓለም ላይ የሚታወቅ ሰው ክብር ካለው ሰው ጋር ነው ስሜ የተጠራው። ከነ ዮኒ ጋር ለሚተጣለው ምን ያህል እንደምከበር ነው ያየሁት። ስለምከበር የኔ ያህል ቦታ የተሰጠኝ እነ ዮኒና እነ ጂጂ ምን ያህል ቢናቁ ነው ሰው በቁም ነገር እንኳን ያላያቸው። ዮኒ እኔ በጣም ትልቅ ሰዎች ያከብሩኛል። ጭንቅላቴ ለብዙ ነገር እንደሚጠቅም ስላመኑበት እቺ ልጅ እናስተምራት ብለው ወስነዋል። በጭንቅላቴ ተስፋ አልቆረጥም። ለዛ ደግሞ ቴንኪው እላችኋለሁ። እግዚአብሔር ወግ ማድረግን ያሳዩኝ በጣም ቴንኪው። እቺ እብድ አትረባም ተብሎ የተናኩሱ አይደለም። ፕራይስ ቦታ ተሰጥቶኝ ብዙ ማይል ተጉዘው እኔ ያለውበት ሀገር መጥተው ጊዜያቸውን ፈይተው ብራቸውን ፈይተው እኔን ለማስተማር በጭንቅላቴ ስለሚተማመኑ ነው ማለት ነው። እና ትንሽ ክብር ሳይኖራችሁ ከዚህ ሚዲያ ላይ እንዳትሞቱ ጸልዩ። ጸልይ ይኸውልህ በጣም ጸልዩ። አይታችሁታል። አሁን አብቹ ዶክተር አብይ ጅንኑ ከማጋ ተካሶ ነው እና ሲያይ ሄለን ጋር እንዴ ምንድነው የተጣሉት? ኢንተረስት አስባችሁ እና እንደዚህ አይነት ሰው ቁጭ ብሎ እያየ አላሙዲን ከሳውዲ የኔ የሥራ ባልደረባ የኔ ተቀናቃኝ ምን ሆኖ ነው ከማጋ ተጣልቶ ነው ብሎ ቼክ ሲያደርግ ሄለን ማህደርን ያኔ ያወኳት ጊዜ የተረገመ ይሁን ነው የሚሉት ቢበዛ ሌላ ምን ይላሉ? አስባችሁታል? ማህደርን ያወኳት ቀን የተረገመ ይሁን ነው የሚሉት መቼ የተረገመ። አሁን ደግሞ ለሌላ መሳሳት አያችሁ፣ ሰው አሳሳትኩ ማለት ነው። በቃ የሚያስጠላው እኔ እኮ በሄድኩበት እንደዛ ነው። በቃ ጣያ የእውነት የተረገመ ይሁን እሷን ያወኳት ቀን ነው መቼም የምልህ። ይሄን ዘፈን ነው እርግጠኛ ቁጭ ብለው ወዲያው ነው የሚሰሙት። ይሄንን እኔን እንዳዩ አስባችኋል? እና እንደዚህ አይነት ሰው ያየ እኔ እንዴት ነው ካሁን በኋላ እንደ ድሮ ማወራው?